ያን አፍረህ ልትደበቅበት የሚገባውን ወንጀል አደባባይ ማውጣትስ ያ ረብ አሁን ያለንበት ዘመን እሱ አይደለም በአደባባይ እህቶቻችን እየደነሱ እየተወረገረጉ ያየን አይደለም ሶሻል ሚዲያው ላይ በጣም ጸያፍ የሆነ ነገር በመናገር ውድድር ላይ አይደለንም ላይክ እና ሼር የምናገኘው ታዋቂነት የምንከስበው መጥፎ ነገር በመናገር ይሆን አይደለም መጥፎ ነገር እኮ መደበቅ ነው ያለበት ተደብቆ የሚሰራ ሰው ይሄ ከሆነ كل امتي معافى صلى الله عليه وسلم الى حديث ላይ ሁሉም ኡመቶቼ ወደ አላህ ተመልሰው ካለቀሱ ይቅር ሊባሉ ይችላሉ ሙዓፋ ይቅር ተባዮች ናቸው ኢላ المجاهرون በወንጀላቸው ግልጽ አውጥተው የሚኩራሩ ሲቀሩ ነብዩ ሰለላሁ ዐለይሂ ወሰለም ይፋ አውጥተው ይሄ ያለንበት ዘመን በወንጀል ይፋ ማውጣት ምን ወዳደርበት ሆኗል ሙራቀበት አላህ የት ነው ያለው ያ